ሀዋይ ውስጥ በተደረገ አንድ ጥናት ተመራማሪዎች በጥናቱ ላይ የተሳተፉት ሰዎች የፈለጉትን ያህል ሙሉ ያልተቀነባበረ በእጽዋት ላይ የተመሰረተ ምግብ እንዲመገቡ አደረጓቸው። ይህ ማለት ከእንስሳትና ወተት ተዋጽኦ ምግብ ውጪ የፈለጉትን መጠን ያህል እንደ ቡናማ ሩዝና አጃ ያሉ ሙሉ እህሎችን፣ እንደ ባቄላ፣ ምስር፣ ድፍን ምስር፣ አተር ያሉ ጥራጥሬዎችን እና የፈለጉትን ያህል አትክልትና ፍራፍሬ እንዲመገቡ ተፈቀደላቸው። የምትፈልጉትን ያህል ተመገቡ፣ የካሎሪ መጠንን መቀነስ፣ የካሎሪ መጠንን መከታተል አይጠበቅባችሁም ተባሉ። ተሳታፊዎቹ ከጥናቱ በፊት ከሚመገቡት በላይ ከፍተኛ መጠን ያለው ምግብ ተመግበዋል። ከዚያ ግን በሚገርም ሁኔታ ጥናቱ ከተጀመረ ከ21 ቀናት በኋላ ብቻ 17 ፓውንድ 7.7 ኪሎ ግራም ክብደት ቀነሱ። ይህ የሆነው ከጥናቱ በፊት ከሚመገቡት ምግብ በላይ እየተመገቡ ነው። እስከዛሬ ክብደትን ስለመቀነስ የተነገራችሁ ምክር ሁሉ እንቅስቃሴ አድርጉ፣ የምትመገቡትን ምግብ ቀንሱ፣ ካሎሪያችሁን መቆጣጠር አለባችሁ የሚል ብቻ ከሆነ በዚህ ጥናት ላይ የተገኘው ውጤት የማይቻል ነገር ሊመስላችሁ ይችላል። ይህ እንዴት እንደሚቻልና ከሱ ጋር የተያያዘውን ሜካኒዝም እንመለከታለን። በእርግጠኝነት ይህ ቪዲዮ በዚህ ዓመት ስለ ምግብ ከተማራችሁት ነገር ሁሉ በጣም ጠቃሚ ሊሆን ይችላል። እነዚህ ሰዎች በ21 ቀናት ይህንን ያህል ክብደት መቀነስ የቻሉት በማጂክ አይደለም። ይልቁንም ለአብዛኛው ሰው በግልጽ ያልተብራራ ቀላል የሥነ ምግብ ሳይንስን በመጠቀም ነው። ይህንን ሳይንስ አንዴ ከተረዳችሁት በኋላ ክብደትን መቀነስ ከዊል ፓወራችሁ ከራሳችሁ ጋር የምታደርጉት ጦርነት መሆኑ ቀርቶ እኞቹ ምግቦች እየተመገብኩ ነው ወደሚለው ጥያቄ ይቀየራል። ሰላም፣ ዶክተር ጸባይ ነኝ። በሽታ እናንተ ላይ ከመከሰቱ በፊት አስቀድማችሁ በመከላከል ላይ የምታምኑ ከሆነ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። እስከ ቪዲዮ መጨረሻ ቆዩ። ሰዎች ክብደታቸውን በቀላሉ የቀነሱበትንና ክብደት መቀነሳቸውን ጥናቱ ካቆመ በኋላም ለብዙ ሳምንታት የቆየበትን ጥናት እንመለከታለን። በመጀመሪያ የምግብ ኢንዱስትሪው በሰፊው እንዲታወቅ የማይፈልገውን ሐሳብ ልንገራችሁ። ካሎሪ ከየት የሚገኝ ከየት ተመሳሳይ ነው። ካሎሪ ከየትኛውም ምግብ ይገኝ ካሎሪ ነው የሚለው ሐሳብ ትክክል አይደለም። ካሎሪ ማለት ከአንድ ምግብ የምናገኘው የኢነርጂ መጠን ነው። ይህንን ኢነርጂ ሰውነታችን ለተለያዩ አክቲቪቲዎች ይጠቀመዋል። ለምሳሌ ልባችን ለመምታት፣ አእምሯችን ለማሰብ፣ እግራችን ለመራመድ ኢነርጂ ያስፈልገዋል። ችግሩ ሰውነታችን ብዙ ኢነርጂ ሲያገኝ ለሌላ ጊዜ ለመጠቀም ብሎ ይህንን ኢነርጂ ያጠራቅማል። ብዙ ጊዜ ደግሞ ይህ ኢነርጂ ሰውነታችን ውስጥ እንደ ስብ ነው የሚጠራቀመው። አሁን እዚህ ጋር ነው ልዩነት የሚፈጠረውና ልንረዳው የሚገባው ነገር የሚመጣው። ሰውነታችን የተለያዩ ምግቦችን ሃንድል የሚያደርግበት መንገድ ይለያያል። በሰውነታችን ውስጥ የተለያዩ ምግቦች የተለያየ ተጽዕኖን ይፈጥራሉ። አንዳንድ ምግቦች በብዙ መጠን ትንሽዬ ካሎሪን ይሰጡናል። አንዳንዶቹ ደግሞ በትንሽዬ መጠን ብዙ ካሎሪን ይሰጡናል። ይህ የካሎሪ ዴንሲቲ ዋነኛው ሐሳብ ነው። ካሎሪ ዴንሲቲ ማለት በአንድ ምግብ ውስጥ ተጠራቅሞ ያለው የካሎሪ ወይም የኢነርጂ መጠን ሲሆን፣ ሃይ ካሎሪ ዴንሲቲ ያለው ምግብ ማለት በትንሽዬ መጠን ውስጥ በጣም ብዙ ካሎሪ ያለው ምግብ ማለት ነው። ታሊ አንድ ሙሉ ሳህን ዝኩኒ ውስጥ ብዙ ምግብ ነገር ግን ትንሽዬ ካሎሪ ሲኖር፣ አንድ እፍኝ ለውዝ ውስጥ ግን ትንሽዬ ምግብ በጣም ብዙ ካሎሪ ይኖረዋል። ስለዚህ ለውዝ ሃይ ካሎሪ ዴንሲቲ ያለው ምግብ ነው ማለት ነው። 250 ካሎሪ ያለው ካሮት ከ250 ካሎሪ ካለው ጣፋጭ ለስላሳ መጠጥ ጋር ብናወዳድረው በላቦራቶሪ ውስጥ ሁለቱም ተመሳሳይ ናቸው። ማለትም ከሁለቱም ምግቦች የምናገኘው የካሎሪ መጠን ተመሳሳይ 240 ነው። ነገር ግን 240 ካሎሪ ያለው የለስላሳ መጠጥ ከአንድ ደቂቃ ባነሰ ጊዜ ውስጥ ልንጠጣው እንችላለን። 240 ካሎሪ ያለው ካሮትን ግን which is almost ወደ 5 ኩባያ የሚጠጋ ካሮት መመገብ ግን በትንሹ ከ2 ሰዓት በላይ ማኘክን ይጠይቃል። ጨጓራችን በምግብ ወይም በውሃ ሲለጠጥ ሴንስ የሚያደርጉ ስትሬች ሪሴፕተርስ የተባሉ አካላት አሉት። እነዚህ ሪሴፕተሮች ወደ አእምሯችን መልእክት በመላክ የጥጋብ ስሜት እንዲሰማን ያደርጉናል። ስለዚህ የጥጋብ ስሜት የሚሰማን በበላነው የካሎሪ መጠን ብቻ ሳይሆን ጨጓራችን ምን ያህል ተለጥጧል የሚለውንም ሴንስ በማድረግ ነው። ውሃ ትልቁ ፋክተር ነው። ብዙ አትክልቶች፣ ኪያር፣ ዝኩኒ፣ ጥቅል ጎመን ከ95 በመቶ በላይ ውሃ ናቸው። ከጎድጓዳ ሳህን እነዚህን አትክልቶች የያዘ ሳላድ ማለት በትንሽ ካሎሪ፣ ፋይበር፣ ሚነራል እና ኤሌክትሮላይት የተሞላ ውሃ እንደማለት ነው። ይህንን አትክልት ስንመገብ በሚኖረው የጨጓራ መለጠጥ ምክንያት አእምሯችን የጥጋብ ስሜት እንዲሰማን ያደርጋል እና በትንሽ ካሎሪ የረሃብ ስሜታችንን ማስታገስ እንችላለን ማለት ነው። የምንመገበው ምግብ መጠን ወይም ሳይዝ በመቀነስ ብቻ ኪሎን ለመቀነስ ስንሞክር
በቂ ካሎሪ ስለማናገኝና ጨጓራችን ስለማይለጠጥ ወደ አእምሯችን እንደጠገብን የሚያሳውቅ መልእክት ስለማይደርሰው ሁሌም የረሃብ ስሜት ላይ ነው የምንሆነው። ብዙ ሰዎች ደግሞ ይህ የረሃብ ስሜት የነሱ ድክመት ይመስላቸዋል። ይህም የማያቋርጥ የአእምሮና አካላዊ ድካም ውስጥ ይከታቸዋል። ይህ ሰውነታችንን ለመቀየር በጣም አድካሚ መንገድ ነው። እኔ ፐርሰናሊ አንድ ሰው ክብደት መቀነስ ፈልጋለሁ ብሎ ቢያማክረኝ ምግባችሁን ቀንሱ፣ ካሎሪ ቀንሱ ከሚል ምክር ከመጀመር ይልቅ በመጀመሪያ የምግብ ሳህናቸው ላይ ያለውን ምግብ ምን እንደሆነ ጠይቃለሁ። በጣም ትንሽዬ ቺፕስ ከመመገብ ይልቅ ሳህናቸውን በሆል ፉድ ፕላንት ቤዝድ ዳይት እንዲሞሉ ትመክራለሁ። ሁለተኛው ሜካኒዝም ደግሞ ከዚህ በፊት ስለ አንጀት ጤና ከሰራሁት ቪዲዮ ጋር ይገናኛል። ፋይበር ካሎሪዎችን ሳይጨምር የምንመገበው ምግብ መጠኑን ብቻ ይጨምራል እና ፋይበር በአንጀታችን ውስጥ ሙሉ በሙሉ አይፈጭም፣ ወደ ደማችንም አይገባም። ከዚህ በተጨማሪ ደግሞ ፋይበር ወደ አንጀታችን ሲደርስ በተለይም ደግሞ ትልቁ አንጀታችን ላይ እዛ ላይ ባሉ ባክቴሪያዎች አማካኝነት ፋይበሩ በመቀነባበር ወደ ሾርት ቼን ፋቲ አሲድ ወደሚባሉ ውህዶች ይቀየራሉ። እነዚህ ውህዶች ወደ ደማችን ውስጥ ይገባሉ፣ በሰውነታችን ውስጥ ይጓዛሉ እና እስከ አእምሯችንም ይደርሳሉ። እዚያም የምግብ ፍላጎታችንን ይቆጣጠራሉ። እንደ አውሮፓውያን አቆጣጠር በ2017 በኒውዚላንድ ውስጥ ተመራማሪዎች ብሮድ ስተዲ በመባል የሚታወቀውን ጥናት አሳተሙ። ይህ ጥናት ለ12 ሳምንታት የቆየ እና ወፍራም ሰዎችን ያካተተ ነበረ። እኛው ቡድን የተለመደውን የሕክምና እንክብካቤ አግኝቷል። እኛው ቡድን በሳምንት 2 ጊዜ በሙሉ እህሎችና ጥራጥሬ፣ አትክልትና ፍራፍሬ ላይ የተመሰረተ ምግብን እንዲመገቡ ብቻ ትምህርት ተሰጣቸው። ከዛ ውጪ ምግባቸውን እንዲቀይሩ አልተነገራቸውም። ካሎሪ እንዲቀንሱ አልተደረጉም ነበረ። ጥራጥሬና ሙሉ እህሎችን በነፃነት እንዲመገቡ መረጃና ማበረታቻ ብቻ ነበር የተሰጣቸው። በ12 ሳምንታት ውስጥ በእጽዋት ላይ የተመሰረተው ቡድን በአማካኝ 19 ፓውንድ ወደ 9 ኪሎ አካባቢ ክብደትን ቀንሷል። ክብደትን በቀላሉ ለመቀነስ ዛሬ መጀመር የምትችሏቸው ቀላልና በሳይንስ የተረጋገጡ ዘዴዎችን እንመልከት። የመጀመሪያው ዘዴ ከዋናው ምግባችን በፊት በውሃ የበለጸጉ ምግቦችን መመገብ። በአንድ ጥናት ላይ ከፓስታ ምግብ በፊት ትንሽ ወደ 100 ካሎሪ አካባቢ ያለው ሳላድ እንዲመገቡ የተደረጉ ተሳታፊዎች በአጠቃላይ የሚወስዱት የካሎሪ መጠን ዝቅተኛ ሆኖ ተገኝቷል። ከሳላዱ በተጨማሪ እንደ አማራጭ የአትክልት ሾርባ የተመገቡት ላይም ተመሳሳይ ውጤት ታይቷል። ሁለተኛው ዘዴ ከምግብ በፊት 2 ብርጭቆ ውሃን መጠጣት። ከምግብ በፊት ወደ 2 ኩባያ ውሃ መጠጣት ብቻ በአንዳንድ ሳይንሳዊ ሙከራዎች ላይ ከምግብ የምናገኘውን የካሎሪ መጠን በ20 በመቶ ገደማ መቀነሱ ታይቷል። ሶስተኛው ዘዴ በቀን ከ1 እስከ 2 የሾርባ ማንኪያ አቼቶን መውሰድ። በሌላ ጥናት ላይ ተሳታፊዎች የትኛውን መጠጥ እያገኙ እንደሆነ በማያውቁበት ሙከራ ላይ በቀን ከ1 እስከ 2 የሾርባ ማንኪያ አቼቶን የወሰዱት ተሳታፊዎች ክብደታቸውን መቀነስ ችለው ነበረ። በጤናማ መንገድ ለመቀነስ የምጽፍላችሁ ፕሪስክሪፕሽን ይህንን ነው። ስክሪንሾት አድርጉት። ምግቦችን በጥራጥሬ፣ ሙሉ እህሎች፣ በአትክልትና ፍራፍሬ ዙሪያ ይገንቡ። ምስር፣ ጎመንና ባቄላ ሁሉንም በቀጥታ ይስማማሉ። ለአንጀት ባክቴሪያ ጥቅም ሲባል በፋይበር የበለጸጉ ምግቦችን ይመገቡ። የፋይበር ምንጮች እነዚህ በሙሉ እጽዋት ላይ የተመሰረቱ ምግቦች ናቸው። እንደ ቡናማ ሩዝና አጃ ያሉ ሙሉ እህሎች፣ እንደ ምስር፣ አተር፣ ባቄላ ያሉ ጥራጥሬዎችና ማንኛውም አትክልትና ፍራፍሬ። ምግባችሁን በትንሽ ሳላድ፣ ሾርባ ወይም በአንድ ብርጭቆ ውሃ ጀምሩ። ለምግባችሁ በሚስማማበት መንገድ ከ1 እስከ 2 የሾርባ ማንኪያ አቼቶን መውሰድ። ሌሎች ምግቦችን በጥብቅ ከመቀነስ ይልቅ እነዚህን ምግቦች በመጨመር ላይ አተኩሩ።